ጥርቅ ጫማ በፌ ማለው የልብሳቸው ማጣድ ላይ ጠፋም ከጃቸው ጭሌ ዝናር ካራይ ላይ ጎናቸው ወለል ያለው ሜዳ ራያ ራዩማ መሆን ያለማጣ ቆቦ ጃሪጋማ ጥላዋ ይደፋር መገኔ ቆቦ ሰዋ ቤት ያለው ግርማ ያርሳል ያሰርሳል ይቀጥራል ገበሬ ያመርታል ያስገባል ሁሉን ጥራጥሬ ማኛነጭ ተፍር ሙኔና ቸገሬ እንዲሁም ሰርገኛ ቡንኝና ጥቁር ጋምዮ ጀጎርት ያቦላ ወተሬ ምርትማ ያመርታል የራያው ሰው ቆራጡ ገበሬ እርጎውን ገልብጦ የሚሰጥ በፍቅር ስስት የሌለበት የደጋጎች መንደር አጥግቦ የሚያበላው ፈጥቅዶ በነጥር ራያና ዘቦን መሆንና ጨርጭር ምቀኝነት የለም ከደግነት በቀር አቤት የራያ ሰው በራያ ራዩማ የደጋጎቹ አገር የደጋጎቹ አላትናቱን ከነሱ ባራገር ተወልዶ ከንብርቱ እንኳን ሰውየው አይናለው ብረቱ ሁመገና የቆቦሉት የሮቢት ነይዘው ቢራ ነይ ሆርማት ዳር እስከ ዳር የራያ ሰው ለዘላለም ልባንድ ነው ልባንድ ነው ልባንድ ነው የወንደው የጎብዬ ልባንድ ነው የዋጃ ልጅ የመሆን የጨርጫ ልጅ የጥሙጋ ቃላንድ ነው ቃላንድ ነው ያላማጣ የኮረም ልጅ የማይጫው ልጅ የንኮየ ልጅ ቃላንድ ነው ቃላንድ ነው አሁ ገና ነው ገና
አንድ አድርገው ጦሳ ሁለት አድርገው ጦሳ ሶስት አድርገው ጦሳ መንገድ እንዲሰራ
ሰጠው መገን መገን አፈታተር ወሎን ሰጠው መገን መገን አፈታተር ወሎን ሰጠው ውበትና ፍቅር ልቤን ስለገዛው አቤት አቤት አፈታተር ያመላልሰኛ ነጋ መሸ መዚያው አቤት አቤት አፈታተር አቤት የሱ ስራ መገን አፈታተር አቤት አቤት አፈታተር ልቅም አርጎ ሰርቶ አደለው መፈጠር አቤት አቤት አፈታተር አቤት አቤት አፈታተር ስንቱን አዳርሼ እጨርሰዋለሁ አይና ተቀምጬ ሁሉን አየዋለሁ ሁሉም ሸጋ ብቻ ሁሉም መልከቀና አይጠረጠርም ወሎ በቁንጅና መገን መገን አፈታተር ወሎን ሰጠ ሁሉን ነገር መገን መገን አፈታተር ወሎን ሰጠ ሁሉን ነገር ብልበላ ደርሼ ገዳማቱ ስፍራ እጅግ ተቀረብኩኝ በፈጣሪ ስራ ወላቲ ማርያም እስኪ ላንጎዳው ነው የማሬ ወጣቱ የትዛብ አገር ነው መገን መገን አፈታተር ወሎን ሰጠ ሁሉን ነገር መገን መገን አፈታተር ወሎን ሰጠ ሁሉን ነገር ተወዳጅነቱን ከላይ ተቀብቶ አቤት አቤት አፈታተር አሁን ማን ይወጣል ሀሳቡን አገብቶ አቤት አቤት አፈታተር ክርስቲያን ሙስሊሙ ተዋዶ ይኖራል አቤት አቤት አፈታተር ትንሹም ትልቁም ሰው ይከባበራል አቤት አቤት አፈታተር አቤት አቤት አፈታተር የጦሳ ተራራ ደስ የምቀል ያለው የተፈጥሮ ጸጋ ነሱ አንዱ ውበት ነው ስንቱ ተዘርዝሮ ተነግሮ ያበቃል ወሎ ገራገር ነው ሁሉ ይደነቃል መገን መገን አፈታተር ወሎን ሰጠ ሁሉን ነገር መገን መገን አፈታተር ወሎን ሰጠ ሁሉን ነገር በዱከት በድሬ ሴቱ ተከሽኖ በከቾ ሹርባ ጸጉር ተበትኖ ክንክን ጎፈሬውን ተነፍሶ አምሮበት ሁሉን የተሰጠው ሀገር ገነት መገን መገን አፈታተር ወሎን ሰጠ ሁሉን ነገር 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 ወሎን ሰጠ ሁሉን ነገር መገን መገን አፈታተር ወሎን ሰጠ ሁሉን ነገር ውበትና ፍቅር ልቤን ስለገዛው አቤት አቤት አፈታተር ያመላልሰኛ ነጋ መሸ መዚያው አቤት አቤት አፈታተር አቤት የሱ ስራ መገን አፈታተር አቤት አቤት አፈታተር ልቅም አርጎ ሰርቶ አደለው መፈጠር አቤት አቤት አፈታተር አቤት አቤት አፈታተር ስንቱን አዳርሼ እጨርሰዋለሁ አይና ተቀምጬ ሁሉን አየዋለሁ ሁሉም ሸጋ ብቻ ሁሉም መልከቀና አይጠረጠርም ወሎ በቁንጅና መገን መገን አፈታተር ወሎን ሰጠ ሁሉን ነገር መገን መገን አፈታተር
ሁሉን ሰጠ ሁሉን ነገር ብልበላ ደርሼ ገዳማቱ ስፍራ እጅግ ተቀረብኩኝ በፈጣሪ ስራ ወላቲ ማርያም እስኪ ላሞላው ነው የማርያም ወጣቱ የትጋባ አገር ነው መገን አፈጣጠር ሁሉን ሰጠ ሁሉን ነገር መገን አፈጣጠር ሁሉን ሰጠ ሁሉን ነገር ተወዳጅነቱን ከላይ ተቀብቶ አቤት አቤት አፈጣጠር አሁን ማን ይወጣል ሀሳቡን ገብቶ አቤት አቤት አፈጣጠር ክርስቲያን ሙስሊሙ ተዋዶ ይኖራል አቤት አቤት አፈጣጠር ትንሹም ትልቁም ሰው ይከባበራል አቤት አቤት አፈጣጠር አቤት አቤት አፈጣጠር የጦሳ ተራራ ደሴ መቃል ያለው የተፈጥሮ ጸጋ እሱ አንዱ ውበት ነው ስንቱ ተዘርዝሮ ተነግሮ ያበቃል ወሎ ገራገር ነው ሁሉ ይደነቃል መገን አፈጣጠር ሁሉን ሰጠ ሁሉን ነገር መገን አፈጣጠር ሁሉን ሰጠ ሁሉን ነገር በዱከት ምድር ሴቱ ተከሽኖ በቀጭን ሹሩባ ጸጉር ተበትኖ ክንክን ጎፈሬውን ተነፍሶ አምሮበት ሁሉን የተሰጠው ሀገር ገነት መገን አፈጣጠር ሁሉን ሰጠ ሁሉን ነገር 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 ስሜ አፍያ ከበደ ይባላል። የመጣሁት ከካርቲ ቢላንች ስፖርት ክለብ ነው። ስፖርት ለጤንነት ብዙ ጥቅም አለው። ማለት አሁን አብዛኞቹ ሰዎች ለጤንነት እያሉ ብቻ የሚንቀሳቀሳሉ። ኖርማሊ ለራስ ደግሞ ሰልፍ ዲፌንስ ራስ ለመከላከል ለብዙ ነገር ማለት ነው ለብዙ ነገር ይጠቅማል ስፖርት። በአጠቃላይ ለእንደዚህ ነው ተብሎ የሚገለጽ ነገር አይደለም። ህይወት ምን ማለት እንደሆነ ትማርበታለህ፣ ትግስት ይኖራል፣ ብዙ ነገር ታቀበታለህ አጠቃላይ ማለት ነው ስፖርት። ወደዚህ ስመጣ ደሴ ለእኔ አዲስ ሆነብኛል እና አይቻት አላውቅም ከተራ ላይ ሁኚ እና ሀሪፍ ነው እንመጣለን። እኔ ቢያንስ በሙሉ ሳምንቱን ነው የምንሰራው። እሁድ ብቻ ነው ረፍቴ። አካል ብቃትም ጂምም ሁሉንም አጠቃላይ ነው የምንሰራው። ስሜ ማራማዊት አሚልካር ይባላል። የመጣሁት ከካርቲ ቢላንች ጃፓን ካራቴ ማሰልጠኛ ነው። ከስሜቱ ጀምሮና እዚህ ስትመጪ ከዚህ መስለ ደስ ይላል። መሰባሰባችንን ደስ ይላል። መንገዱ ይደክማል፣ ግን ቢደጋገም አሪፍ ነው። አንዴ ብቻ ስለተጀመረልን ቢያንስ ከዚህ በኋላ በሳምንት አንዴም ቢሆን ወይም በወርም አንዴ ቢሆን እንደዚህ ተሰባስቦ ብናከብር አሪፍ ይሆናል ብዬ አስባለሁ። የአካል ብቃት እንቅስቃሴ ወይም ካራቴ ሰራለች። በሳምንት ምን ያህል ጊዜ ትሰራለች? ምንድን ነው ስፖርት የሚሰጠው ለጤና ቢያንስ 3 ቀን እሰራለሁ። በሳምንት 3 እሰራለሁ። ያለው ጥቅም በአሁኑ ሰዓት ተላላፊ ያልሆኑ በሽታዎች በጣም ብዙ ናቸው እና ከተላላፊ ከሆኑት ይልቅ
ደግሞ እነሱ ናቸው እየጎዱን ያሉት እና ከተያዙ በኋላ ሳይሆን ደግሞ ሳይያዙ በፊት እንደነዚህ አይነት እንቅስቃሴዎችን ካራቴ ብቻ አይደለም ሩጫም ሌላም አይነት ስፖርትም አለ ሁሉንም አይነት ስፖርት ብንሰራ ለጤንነታችን አሪፍ ነው ብዬ አስባለሁ። መላመለ መቼ ይጠገባል የሸካልጅ ገላዬ ወሎ ከወደደ አለው መላመለ መቼ ይጠገባል የሸካልጅ ገላዬ ዞመዋ የሰራ ከላቴ ዞመዋ ወሰጅ ቢያወለሽ ዞመዋ ልቤን ጀባስልሽ ዞመዋ ውለታዬን መለሽ ዞመዋ ሞሰቡ ቢጎድል ዞመዋ ጎተራው ባይሞላ ዞመዋ ወሎ መቼን ካሎ